አዲስ ልብስ ነው ይሄኛው ዘንባባ የምንለው አይነት ልብስ ነው። እጁ አጓጉልነቱ ይሄኛው ደግሞ ከነዚህኞቹ ትንሽ ለየት ይላል። የሚያምር ልብስ ነው ማለት ነው። በጣም ያምራል። በጣም ግሬስ ያለው ልብስ ነው። በማስ ሲለበሱ ደግሞ እንዴት ውበት እንደሚሰጡ ለማሳየት ነው ይዘንላችሁ የመጣ ነው ማለት ነው። ኤቭሪቲንግ ሁሉ ነገሯ ጥንቅቅ ብላ የተሰራች የምታምር ልብስ ነች ማለት ነው። በሚያምር ሁኔታ የተሰራች የምታምር ልብስ ነች ማለት ነው። በጣም ታምራለች። ሰላም እንዴት ናችሁ? ውድ የሰብለ ጥበብና ዩቲዩብ ቻናል ተከታታዮቻችን ሳምንታችን ጠብቀን ደግሞ እንደዚህ በሚያማምሩ በአክሱም ልብሶችና በተለያዩ የሽመና ልብሶች ተዘጋጅተን መጠናል ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁ ከቆያችሁ የሚያማምሩ ቆንጆ የሆኑ ልብሶችን ታገኛላችሁ ማለት ነው። እጅግ በጣም የሚያማምሩ ቆንጆ የሆኑ የአክሱም ልብሶችን ነው ዛሬ እንግዲህ ይዤላችሁ የመጣሁት ማለት ነው። እጅግ በጣም ያማምራሉ። እንደምታያቸው እንግዲህ አሻንጉሊቶቹ እጅግ በጣም አምሮባቸዋል። እንግዲህ ለግሩፕ የተሰሩ የሚያማምሩ በአክሱም ልብሱ ነው ደግሞ ለየት የሚያደርጋቸው እንደዚህ በሚያምር በብር የተሰሩ የአክሱም ልብሶችን ነው ይዤላቸው የመጣሁት ማለት ነው። እጅግ በጣም ያምራሉ። እንግዲህ እነዚህ አንደኛ ደረጃ የምንላቸው ስኳር የምንላቸውን አይነት የአክሱም ልብሶች ናቸው ይዤላቸው የመጣሁት ማለት ነው። እንደምታያቸው ሁሉም ከስተመሮቼ አንድ አይነት ነገር ነው የፈለጉ። እንደምታያቸው እጃቸው አጓጉል ነው። አንገታቸው ቢሆኖ ደግሞ እንደዚህ በሚያምር ሁኔታ እንደዚህ ዲቴል ብሩን አስገብተንበታል ማለት ነው። በጣም ያምራል። በጣም ተወዱታላችሁ። እጁ አጓጉል ነው እንደምታዩት እጅግ በጣም ያምራል። እጁ ጋር እንደዚህ በአንድ ደረጃ እዚህኛው ላይ ደግሞ አንገቱን እንደዚህ ቢሆኖ ተሰርቶ መስቀሎቹ ደግሞ እንደዚህ በሚያምር ሁኔታ እንደዚህ በብር አጊጠው ቆንጆ ሆነው ተሰርተዋል ማለት ነው። እነዚህ እንግዲህ የሚያማምሩ የግሩፕ ልብሶች ናቸው። በጣም ያምራሉ። እንደምታያቸው ቆንጆ የሆኑ የአክሱም ልብሶች ናቸው። እንግዲህ እጅግ በጣም ያምራል። ሁሉም እንግዲህ እዚህ ጋር የምታያቸው አራቱም ልብሶች በብር የተሰሩ የሚያምሩ ልብሶች ናቸው ማለት ነው። የሚያምር ቆንጆ የሆነ እንደዚህ እንደምታያቸው መቀነት አላቸው። የሚያማምር ደግሞ ኩታ የሆነ ነጠላ ደግሞ ፍትፍት ያለ የሚያምር ልብስ አላቸው ማለት ነው። እጅግ በጣም ያምራል። በምትፈልጉት አይነት አሁን ኖርማሊ ማንኛውንም አይነት የአክሱም ልብስ ብትፈልጉ በወርቅ ብትፈልጉ በብር ደግሞ ቆንጆ አድርገን አስጊጠን እንሰራላችኋለን ማለት ነው። እጅግ በጣም የሚያማምሩ ልብሶች ናቸው። ዋጋቸው 65 ሺህ ብር ነው። ቆንጆ አድርገን ሰርተን ባላችሁበት እናደርሳለን። እንግዲህ እንደምታዩት እንደምትወዷቸው አልጠራጠርም። እጅግ በጣም የሚያምር ቀለል ብሎ ይህ ጥቁር ልብስ አሉ ሰፋ ባለ ዲዛይናቸው ሰፋ ባላለ ይሄ ግን እጥር ምጥን ባለ እንደዚህ በቆንጆ ሁኔታ ተሰርቷል ማለት ነው። ኦርደር አድርጉ። ቆንጆ አድርጌ እሰራላችኋለሁ። ወደዚህኛዋ ልብስ ሰወስዳችሁ ደግሞ እቺኛዋ ልብስ እንደምታዩት እጅግ በጣም ታምራለች። አሁን ላይ እቺኛዋ ደግሞ አዲስ ልብስ ነች። እንግዲህ እቺኛዋ ምንም አይነት ብር የላትም፣ ጌጥ የላትም፣ ግን ራሷን ችላ ጥልፏ ኤቭሪቲንግ ሁሉ ነገሯ ጥንቅቅ ብላ የተሰራች የምታምር ልብስ ነች ማለት ነው። እቺኛዋም እንግዲህ ኖርማሊ እጇ አጓጉል እንዲሆን የተፈለገ እጇ አጓጉል ሆኖ ቆንጆ ሆኖ ተሰርቷል ማለት ነው። በጣም ያምራል። በጣም ተወዱታላችሁ። እንግዲህ እነዚህ የአክሱም ልብሶች የሚያማምሩ ቆንጆ ሆነ መቀነት አላቸው። ኩታ ነጠላ ደግሞ አላቸው ማለት ነው። እቺ ደግሞ የምታምር ቆንጆ የሆነች ልብስ ነች። እቺን ጥለቷን ወዳችኋት ብር እንዲገባላችሁ ወይም ወርቅ እንዲገባላችሁ ለምትፈልጉ ከስተመሮቻችን ደግሞ ቆንጆ አድርገን እንሰራላችኋለን ማለት ነው። እኔ የለበስኩትም ደግሞ እጅግ በጣም የሚያምር ፍትፍት ያለ የሚያምር ቆንጆ የሆነ ልብስ ነው። በጣም ያምራል። በጣም ተወዱታላችሁ። አዲስ ልብስ ነው ይሄኛው ዘንባባ የምንለው አይነት ልብስ ነው። እጁ አጓጉልነቱ ይሄኛው ደግሞ ከነዚህኞቹ ትንሽ ለየት ይላል። የዚህኛው ትንሽ ለየት ያለ አሰራር ነው። በጣም ያምራል። በጣም ተወዱታላችሁ። ዝርግፍነቱ ራሱ በጣም ፍሪ። በዛ ላይ ደግሞ እነዚህ አክሱም ልብሶች ሲለበሱ በጣም ፍሪና ምንም አይነት የማይከብዱ ቀለል ያሉ ቆንጆ የሆኑ ልብሶች ናቸው ማለት ነው። እንደምታያቸው ከኋላ ደግሞ እንደዚህ በጣም ያምራል። እዚህ ጋር ያለው ነገር ትልፉ ነገሩ ይሄ ጉንፉ በጣም ያምራል። በጣም ተወዱታላችሁ ማለት ነው። ይሄም እንግዲህ እንደሌሎቹ ቆንጆ የሆነ መቀነት አለው። የሚያምር ደግሞ ኩታ ነጠላ አለው ማለት ነው። ከእናንተ የሚጠበቀው ኦርደር ማድረግ ብቻ ነው። ኦርደር አድርጉ። ቆንጆ አድርጌ ሰርቼ ባላችሁበት እልክላችኋለሁ ማለት ነው። እሺ ውድ ከስተመሮቻችን አሁን ደግሞ እንደዚህ የሚያማምሩ ቆንጆ የሆኑ በግሩፕ የተሰሩ የሚያማምሩ የሽመና ልብሶችን ይዤላችሁ መጥቻለሁ ማለት ነው። እንደምታዩቸው እጅግ በጣም ያምራሉ። ያው በጣም በብዛት ለግሩፕ የሰራናቸው ልብስ ናቸው። እናንተ ለሳምፕል እንድታያቸው እንደዚህ ቆንጆ አድርገን በማስ ሲለበሱ ደግሞ እንዴት ውበት እንደሚሰጡ ለማሳየት ነው ይዘንላችሁ የመጣ ነው ማለት ነው። እጅግ በጣም ያምራሉ። ቆንጆ የሆነ ልብስ ነው። እንደምታዩት ኦሬንጅነቱ በጣም ድምቅ ያለ የሚያምር ይህ ልብስ እንግዲህ በተለያየ አይነት በብዙ አይነት ከለር አለ ማለት ነው። ይህኛው ከለር ደግሞ እንግዲህ
የሚያምርና ቆንጆ የሆነ ፍክት ያለ ድምቅ የሚያረጋችሁ በተለይ ደግሞ እንደዚህ በማች በግሩፕ ስታደርጉት ደግሞ እንዴት ድምቅ እንደሚያደርጋችሁ የሚያምር ቆንጆ የሆነ ልብስ ነው። በጣም ያምራል። እንግዲህ ይህን ውድ ከስተመሮቻችን በሚያምር ሁኔታ በቆንጆ ሁኔታ በ5 አርብ ነው ቆንጆ አድርጌ የሰራናቸው ማለት ነው። እነዚህ ልብሶች እንግዲህ አዲስ ለሆናችሁ ከስተመሮቻችን ብዙ ጊዜ እንግዲህ ፊኒሽንጋችን ጫማ እንዳይስባቸው በፑማ በገበር ሸፍነን መነን ደርበን ከዛ ገበር አድርገን ቆንጆ አድርገን ነው የምንሰራው ማለት ነው። እጅግ በጣም ያምራል። እንግዲህ ግማሾቻቸው አንገታቸው 5 ማዕዘን ቢሆኑ ወገቡ ላይ እንደዚህ በሚያምር ሁኔታ ቤልት ገብቶበት እጁ ደግሞ አጓጉሉ ነው እንዲሰራላቸው ፈልገው እንግዲህ እንደዚህ ቆንጆ አድርገን ሰርተንላቸዋል ማለት ነው። እንግዲህ ኖርማሊ እነዚህ ልብሶች ሸፕ የሆኑ ልብሶች በሰውነት ልክ ሲደረጉ እንደዚህ ፊት ያደርጋሉ ማለት ነው። እጅግ በጣም ያማምራሉ። ኦርደር አድርጓቸው። ግማሾቹ ደግሞ እንደዚህ አንገታቸው 4 ማዕዘን ጃፖኒ ሆኖ ቤልቱ ላይ ደግሞ ቀለል ያለ ነገር እንዲሆን ፈልገው እንደዚህ ቆንጆ አድርገን ሰርተንላቸዋል ማለት ነው። እጅግ በጣም ያምራል። ከወገብ በላይ እናንተ በምትፈልጉት አይነት ዲዛይን ቆንጆ አድርገን እንሰራላቸዋለን። ግሩፕም ሆኖ ደግሞ ከላይ ከወገብ በላይ ዲዛይን በምትፈልጉት አይነት ዲዛይን እንሰራላቸዋለን ማለት ነው። እጅግ በጣም የሚያማምሩ ቆንጆ የሆኑ ልብሶች ናቸው። ከላይ ደግሞ እነዚህ ልብሶች እንደምታያቸው እችኛዋ ከስተመሬ ደግሞ አንገቷ 5 ማዕዘን ሆኖ ጥልፉ ትንሽ ሰፋ ብሎ ጥልፉ ላይ ደግሞ ፈርጥ እንዲገባበት ፈልጋ እኛም እንደዚህ ቆንጆ አድርገን ሰርተንላታል ማለት ነው። ፈርጥ አስገብተን ዲቴል እንደዚህ ቆንጆ አድርገን ሰርተነዋል። በጣም ያምራል። የሚያምር ቆንጆ የሆነ ልብስ ነው። ድምቅ ያደርጋቸዋል። በግሩፕም በተናጠልም ሆናችሁ ኦርደር አድርጉት። የሚያምር ልብስ ነው። በጣም ያምራል። በጣም ትወዱታላችሁ። ግማሾቻቸው ደግሞ እንደዚህ እንደምታዩት እንዳልኳችሁ የግሩፕ ልብስ ስለሆነ እንደዚህ በሚፈልጉት አይነት ዲዛይን ቆንጆ አድርገን ሰርተንላቸዋል ማለት ነው። አርቦ ራሱ በደንብ ዘንከት ያለ 5 አርብ ነው የሰራውላቸው። በጣም ያምራል። እንግዲህ እነዚህ ልብሶች እንደዚህ ጥንቅቅ ብለው ተሰርተው ዋጋቸው 25 ሺህ ብር ነው። ኦርደር አድርጓቸው። ቆንጆ አድርገን ጥንቅቅ አድርገን ሰርተን ባላችሁበት እናደርሳለን ማለት ነው። ኦርደር አድርጓቸው። ወደ ቀጣይ ልብስ ደግሞ ስወስዳችሁ ይህን የመሰለ የሚያምር ቆንጆ የሆነ ልብስ በጣም በተደጋጋሚ ለሙሽራ እናት የምንሰራው የሚያምር ልብስ ነው ማለት ነው። በጣም ያምራል። በጣም ግሬስ ያለው ልብስ ነው። እንግዲህ መደቡ እንደምታዩት ያው ውስውስ ነው። በጣም ብዙ ከለሮች ተቀላቅለውበት የተሰራ የሚያምር ልብስ ነው። ላይ ዲዛይኑ ደግሞ እንደምታዩት እጅግ በጣም የሚያምር በአበባ በሚያምር ሁኔታ በቆንጆ ሁኔታ ተሰርቷል ማለት ነው። ዳርና ዳሩ ፍሬሙ ራሱን ችሎ ለልብሱ በጣም ግሬስ ሰጥቶታል። እጅግ በጣም የሚያምር ቆንጆ የሆነ ልብስ ነው። መቼም የማይሰለች በተደጋጋሚ ደግሞ በጣም ብዙ ሰው የማይለብሰው አይነት ቆንጆ የሆነ ልብስ ነው። በጣም ያምራል። ትወዱታላችሁ። ከወገብ በላይ አሰራሩ ስንሄድ ደግሞ ኦቪ አይነት አሰራር ነው የሰራንላት። ቆንጆ የሆነ ልብስ ነው። በጣም ያምራል። ትወዱታላችሁ። ፈርጥ ደግሞ እንደዚህ ቆንጆ አድርገን አስገብተንላታል። ያው ፈርጥ ስለፈለገች ከስተመረችን እናንተ በምትፈልጉት አይነት ዲዛይን እንሰራላችኋለን። ወገቧ ላይ ቤልቷን ደግሞ ቀጠን አድርገን ቆንጆ አድርገን ሰርተንላታል። እነዚህ ልብሶች እንግዲህ ውድ ከስተመሮቻችን ከጀርባ ሙሉ ሸፕ ለሚፈልጉ ሰዎች ሙሉ ዚፕ እናደርግላችኋለን። ሳይዛችሁ ደግሞ ወፈርም ከሳም ሪቨርስ ለሚሆኑ ሰዎች ደግሞ ጀርባ ጥቅጥቅ ላስቲክ አድርገን ዚፕ አድርገን ቆንጆ አድርገን እንሰራላችኋለን ማለት ነው። ይህን የመሰለ የሚያምር ቆንጆ የሆነ ልብስ በ45 ሺህ ብር ብቻ ጥንቅቅ አድርገን እንሰራላችኋለን። ኦርደር አድርጓቸው። የሚያማምሩ ቆንጆ የሆኑ ልብሶች ናቸው። ቆንጆ እያደረግን እየሰራን ባላችሁበት እናደርሳለን ማለት ነው። ወደ ቀጣይ ልብሶች ወስዳችኋለሁ። በቀጣይ ደግሞ ውድ ከስተመሮቻችን ይህን የመሰለ የሚያምር ቆንጆ የሆነ ልብስ ይዤላችሁ መጥቻለሁ ማለት ነው። እጅግ በጣም ያምራል። እንደምታዩት የሚያምር ቆንጆ የሆነ ልብስ ነው። ከወገብ በላዩ በሹራብ ስራ የተሰራ ወገቡ ላስቲኩ ደግሞ መጥበብ መስፋት የሚችል ቆንጆ ሆኖ የተሰራ የሚያምር ልብስ ነው ማለት ነው። ይህ ልብስ እንግዲህ እጁ ደግሞ እንደዚህ አንጓጉሉ ነው በቆንጆ ሁኔታ ተሰርቷል። ጥለቱ ደግሞ ሰፋ ያለ የምንለው አይነት ቆንጆ የሆነ ልብስ ነው። በጣም ያምራል። በጣም ትወዱታላችሁ። እጅግ በጣም የሚያምር ቆንጆ የሆነ የማይሰለች አይነት የጥለት ከለር ያለው የሚያምር ልብስ ነው። የጥለት መጠኑም እንደምታዩት ደግሞ ሰፋ ካለም ጠበብ ካለም የማይመደብ መካከለኛ የምንለው አይነት ስፋት ያለው ልብስ ነው። ይህ ልብስም እንግዲህ በግሩፕ የሰራንላቸው ልብስ ነው። ሳምፕል እናንተ እንድታዩት ነው እንደዚህ ያቀረብንላችሁ ማለት ነው። ከወገብ በላይ እናንተ በምትፈልጉት አይነት አሰራር ቆንጆ አድርገን እንሰራላችኋለን። ብትፈልጉ በሸፒ ብትፈልጉ እንደዚህ በዝርግፍ በሚያምር ሁኔታ ቆንጆ አድርገን እንሰራላችኋለን ማለት ነው። ይሄ ልብስ ጥንቅቅ አድርገን ሰርተን ዋጋው 18 ሺህ ብር ነው። ኦርደር አድርጉት። የሚያምር ቆንጆ የሆነ ልብስ ነው።
ቆንጆ አድርጌ ሰርቼ ባላችሁበት እናደርሳለን ማለት ነው። ይህን ልብስ እንግዲህ ለግሩፕም መልበስ ለምትፈልጉ ከስተመሮቻችን በጣም ድምቅ የሚያደርጋችሁና በተለይ ለክርስትናም ለሰርግም እንዲሁም በግሩፕ መልበስ ለምትፈልጉ ከስተመሮቻችን ይሆናችኋል። ኦርደር አድርጉት። ቆንጆ አድርገን እንሰራላችኋለን። ወደ ቀጣይ ልብስ ወስደን አሁን ደግሞ የሚያማምሩ ቆንጆ የሆኑ በምትፈልጉት አይነት ዲዛይን ማሰራት የምትፈልጓቸውን ቆንጆ ቆንጆ የሆኑ የሽመና ልብሶች ይዤላችሁ መጥቻለሁ ማለት ነው። እንደምታዩት እች ልብስ እንግዲህ ቀጠን ብላ እጅግ በጣም የምታምር በጣም ከለርፉል የሆነች ግን ከለርፉልነቷ አንዱ ከአንዱ ጋር ኮምቢኔሽኗ ምንም የሚረብሽ አይነት የሌላት የምታምር ቆንጆ የሆነች ልብስ ነች ማለት ነው። አንዳንድ ልብሶች ቀጠን ብለው ግን ሰፋ ካሉ ጥለቶች በጣም የተለየ ውበት ያላቸው የሚያማምሩ ልብሶች አሉ ማለት ነው። እቺ ልብስ ደግሞ እንደምታዩት በጣም ጽድት ብላ የተሰራች የምታምር ልቅም ብላ የተሰራች የሽመና ልብስ ነች። በጣም ታምራለች። 45 አርብ ነው የጥለት መጠኗ። እንደምታዩት ቀጭን ልብስ ነች። እችን ልብስ እንግዲህ አንገት ቅርጽ ከወገብ በላይ በምትፈልጉት አይነት አሰራር ሆኖ ብትፈልጉ በወራጅ ብትፈልጉ ደግሞ አንገትና እጁ ነው በቆንጆ ሁኔታ ቆንጆ አድርገን እንሰራላችኋለን ማለት ነው። ዋጋዋ 13 ሺህ ብር ነው። ቆንጆ አድርጌ እሰራላችኋለሁ። ኦርደር አድርጓት። የምታምር ቆንጆ የሆነች ልብስ ነች። በቀጣይ ደግሞ ይህን የመሰለ የሚያምር ቆንጆ የሆነ የደረጃ ልብስ የማይመስል ግን የሆነ ግሬስፉል አይነት ያለው ከለርነታቸው ልክ አሁን ላይ በጥልፍ ፌዳፕ እያደረግን እንደምንሰራቸው ፌዳፕ እየሆነ የመጣ የከለር ኮምቢኔሽን ያለው ልብስ ነው። እንደምታዩት በጣም ያምራል። ከታች ጠቆር ያለ ቀይ ከዛ ወደ ፒንክ የሚያደላ ከዛ ወደ ቀይ ፌድ አፕ አካሄዳቸው ራሱ በጣም የሚያምር የሆነ ቆንጆ የሆነ ልብስ ነው። በጣም ያምራል። ይሄ በተለይ 4 አርቡ ተገጣጥሞ እንደዚሁ ደግሞ አንገቱ ቀለል ባለ ዲዛይን ተሰርቶ ቢደረግ የሚያምር ልብስ ነው። ይሄን ልብስ እንግዲህ ብትፈልጉ ሽመናው ላይ በሚያምር ዲዛይን ፈርጥም ጣል ጣል ብናደርግበት በጣም ድምቅ የሚያደርጋችሁ አይነት ልብስ ነው። በጣም ያምራል። ትወዱታላችሁ። ዋጋው ደግሞ በጣም ተመጣጣኝ የሆነ የሚያምር ልብስ ነው። ዋጋው 17 ሺህ ብር ነው። ኦርደር አድርጉት። ቆንጆ አድርገን ሰርተን ባላችሁበት እናደርሳለን። ወደ ቀጣይ ልብስ ወስዳችኋለሁ። በቀጣይ ልብስ ደግሞ እንደምታዩት እጅግ በጣም የሚያምር ቆንጆ የሆነ በጣም ግሬስ ያለው ልብስ ነው ይዤላችሁ የመጣሁት። መደቡ እንደምታዩት ቢጫ ከቡሊን ከለር ጋር ተወስውሶ የተሰራ የሚያምር ልብስ ነው። እዚህ ጋር እንደምታዩት ውስጡ ላይ ሌላ ክር አለው። ቢጫ ብቻ አይደለም ግን ልብሱ ራሱን ችሎ ጥበቡ በጣም የሚያምር በጣም ግሬስፉል የሆነ ልብስ ነው። ትወዱታላችሁ። ላዩ ዲዛይኑ ደግሞ 90 ቁጥር በምንለው ነው የተሰራና ይሄ በተለይ ለቀይ ሰው ለማንኛውም አይነት የከለር ምርጫ ላላችሁ ሰው ድምቅ የሚያረጋችሁ ልብስ ነው። በግሩፕም ደግሞ አሁን እንዳሳየዋችሁ በግሩፕም ቢሰራ በደንብ ፍክት የሚያረጋችሁ አይነት ልብስ ነው። በጣም ያምራል። ትወዱታላችሁ። ዋጋው ደግሞ ተመጣጣኝ የሆነ ዋጋ ያለው ልብስ ነው። እንደምታዩት ነጠላው ደግሞ ሁለቱ መደብ በሚያምር ሁኔታ ከነበሬሽንቱ በቆንጆ ሁኔታ ወጦለታል ማለት ነው። በጣም ያምራል። ቆንጆ አድርገን በምትፈልጉት አይነት አሰራር ከወገብ በላይ ጥንቅቅ አድርገን ሰርተንላችሁ ዋጋው 21 ሺህ ብር ነው። ኦርደር አድርጉት። የሚያምር ልብስ ነው። በቀጣይ ደግሞ እንግዲህ ዛሬ መካከለኛም ሰፋ ያለም እየቀላቀልን ነው ያሳየናችሁ። እቺ ልብስ ደግሞ እንደምታዩት እንግዲህ ቢጫ ልብስ አዲስ ዓመትን ብቻ ጠብቆ የሚለበስ ልብስ ሳይሆን በማንኛውም አይነት ጊዜ መደረግ የሚችል ልብስ ነው። በጣም ያምራል። አዲስ ልብስ ነች። በጣም ተወዷታላችሁ። ያው ለዚህ አሁን ለቪዲዮ ስላልደረሰልኝ ነው እንጂ በቀጭን በወራጁ ነው ተሰርቶ በግሩፕ ሰርቼላችኋለሁ። በጣም ያምራል። በጣም ተወዱታላችሁ። ያው ስላልደረሰ ነው ለእናንተ ለማሳየት። ያው እንዲሁ ብትኗን እንድታዩት ነው ይዤላችሁ የመጣሁት። 45 አርብ ነው። የጥለት መጠኗ ደግሞ እንደምታዩት ነው። በጣም ጽድት ያለ መነን ያለው ልብስ ነው። ተወዱታላችሁ። ብትፈልጉ በወራጅ ብትፈልጉ ደግሞ አንገትና እጅ አድርገን ቆንጆ አድርገን እንሰራላችኋለን። ዋጋዋ 16 ሺህ ብር ናት። ኦርደር አድርጓት። በምትፈልጉት አይነት አሰራር ቆንጆ አድርገን እንሰራላችኋለን ማለት ነው። ወደ ቀጣይ ልብስ ስንሄድ ደግሞ በጣም የምታምር ቆንጆ የሆነች ልብስ ነች። እች ልብስ እንግዲህ እንደምታዩት በጣም ታምራለች። መደቧ ቢጫ ነው። ላይን ደግሞ ላይዋ ላይ ደግሞ ዲዛይን ደግሞ በሚያምር በግሪን በቆንጆ ሁኔታ ተሰርቷል ማለት ነው። በጣም ያምራል። በጣም ትወዱታላችሁ። እችኛዋ ልብስ 44 አርብ ነች። የጥለት መጠኗ እንደምታዩት ነች። ነጠሏ ደግሞ ራሷ ዲዛይኗ በቆንጆ ሁኔታ ወጣለች ማለት ነው። ዋጋዋ
13 ሺህ ብር ነው። ኦርደር አድርጓት፣ ቆንጆ አድርገን እንሰራላችኋለን ማለት ነው። ከለሯን ዲዛይኗን ፈልጋችኋት ከለር መቀያየር ለምትፈልጉ ከስተመሮቻችን ደግሞ በምትፈልጉት አይነት የከለር ምርጫ ቆንጆ አድርገን አሸምነን እንሰራላችኋለን ማለት ነው። በቀጣይ ደግሞ እችን የመሰለች የምታምር ልብስ እናገኛለን ማለት ነው። እችኛዋ መደቧ ቢጫ ከጥቁር ጋር ተቀላቅላ በሚያምር ሁኔታ የተሰራች የምታምር ልብስ ነች ማለት ነው። በጣም ታምራለች። ዲዛይኗ ለሸማኔ ራሱ ትንሽ ጠጠር የምታረግ ከበድ የምትል ልብስ ነች። በጣም ታምራለች። እች ልብስ እንግዲህ 44 አርብ ነው። የጥለት መጠኗ ደግሞ እንደምታዩት ናት። እችን ልብስ እንግዲህ ብትፈልጉ በወራጅ ብትፈልጉ አንገትና እጅ እንደፈለጋችሁ በቆንጆ ሁኔታ ቆንጆ አድርገን እንሰራላችኋለን ማለት ነው። ዋጋዋ 13 ሺህ ብር ነው። በምትፈልጉት አይነት አሰራር ቆንጆ አድርገን እንሰራላችኋለን። እሺ ውድ ከስተመሮቻችን እንግዲህ ለዛሬ እነዚህን የመሳሰሉ የሚያማምሩ ቆንጆ የሆኑ ልብሶችን ይዤላችሁ መጥቻለሁ ማለት ነው። እንግዲህ እንደወደዳችኋቸው አልጠራጠርም። የወደዳችሁትን የመረጣችሁትን ስክሪንሻት በማድረግ በዋትሳፕ በቴሌግራም በተለያዩ አማራጮች ስክሪንሻት አድርጋችሁ ላኩልን። እኛ ቆንጆ እያደረግን እየሰራን ባላችሁበት እናደርሳለን ማለት ነው። ለዛሬ የተዘጋጀንባቸው እነዚህን ይመስላሉ። በቀጣይ ደግሞ የሚያማምሩ ለየት ያሉ ዲዛይኖችን ይዘንላችሁ እንመጣለን። እስከ ሳምንት ሰላም ቆዩ።